ሰላም ውድ ቤተሰቦች እንዴት ናችሁ? ግሬድ 12 ባዮሎጂ ላይ ቆይታ እያደረገን እንገኛለን። ዛሬ አዲስ ቻፕተር ወይም አዲስ ዩኒት ይዤላችሁ መጥቻለሁ። ዩኒት 2 ዛሬ እናያለን። እስከ መጨረሻው አብራችሁን ቆዩ። ዩኒት 2 ማይክሮ ኦርጋኒዝምስ። ይህ ዩኒት በዋነኝነት የሚያጠነጥነው ስለ ማይክሮ ኦርጋኒዝም ይሆናል ማለት ነው። ማይክሮ ኦርጋኒዝም ምን ማለት እንደሆነ በትንሹ የምታውቁ ይመስለኛል፣ ግን በጣም ሰፊ የሆነ ኮንሰፕት ነው ማለት ነው። ቀላል የሚባል አይነት ነገር አይደለም። አንድ ምንላት ነገር አለች። አንድ እናት ልጇን ሆስፒታል ይዛ ስትመጣ ምንላት ምንድን ነው? ጥሩ እናት ማለት ልጇን ምን መመገብ እንዳለባት መታወቅ እናት ነች እንላታለን። ይህ ማለት ለ6 ወር ህፃን ማር አይሰጥም፣ ወተት አይሰጥም። እሷ ምናልባት ጥሩ ነገር ነው ብላ ልትሰጥና ልጇን ልትጎዳ ትችላለች። ስለዚህ ልክ እንደዚህ ነው። እኛም አሁን ስንማር ማይክሮ ኦርጋኒዝም ምንድን ነው የሚለውን ብናይ በጣም ሰፊ የሆነ ኮንሰፕት ነው። ሜዲካል ስኩል ያለው ወይም ደግሞ ሜዲሲን ስንማር ከሜዲካል ስኩል 7 ዓመት ከምንማረው ኦልሞስት 2 ዓመት ከግማሹን ወይም ደግሞ እስከ 3 ዓመት ያለውን የምንማረው ማይክሮ ኦርጋኒዝምን ነው። ከዛ በተጨማሪ ይሄ ሂውማን ቦዲ ሲስተም ይላል ወደ ቻፕተር 5 ላይ ወይም ደግሞ ዩኒት 5 ላይ የምንመጣበት አለ ማለት ነውና ለ2-3 ዓመት ያክል ነው የተማርነው። ይህ ማለት በጣም ብሮድ የሆነ ቀላል የሚባል አይነት ነገር አይደለም። በአንድ ቻፕተር ብቻ ሊጠቀለል የሚችል አይነት ነገር አይደለም ማለት ነው። ያንን ማቀውን ሁላ ሳይሆን ለእናንተ የሚጠቅማችሁ ስፔሻሊ ደግሞ ኤግዛማችሁ ላይ በምን መልኩ ይመጣል፣ እንዴት መመለስ ትችላላችሁ የሚለው ላይ ፎከስ አድርገን እናያለን። ከዛ በተጨማሪ ደግሞ ለጤናችሁ በጣም ወሳኝ በጣም ጠቃሚ የሆነ ነገር ነው ይህንን ማወቅ ማለት ራሳችሁንም ለመጠበቅ የምትጠቀሙበት ነገር ነው። ማይክሮ ኦርጋኒዝምስ ኦኬ። ማይክሮ ኦርጋኒዝምስ ከስማቸው ተነስተን አንዳንድ ነገር እናያለን። ማይክሮ ማለት በተለምዶ እናውቃለን። ማይክሮ ኒውትረንት ሲባል ሰምታችሁ ታውቃላችሁ። ማይክሮ ኢኮኖሚ ይባላል። ማይክሮ ከተባለ በጣም ትንሽ ማለት ነው በሌላ አባባል። ማይክሮ ኦርጋኒዝምስ ማለት ማይክሮ ትንሽ የሆኑ ኦርጋኒዝሞች ማለት ነው፣ ወይም ህይወት ያላቸው ነገሮች ማለት ነው። ማይክሮ ባዮሎጂም ምን እንለዋለን? ማይክሮ ባዮሎጂ ማለት ስለነሱ የምናጠናበት ነው። ማይክሮ ትንሽ የሆኑ ባዮ ህይወት ማለት ነው፣ ሎጂ ስተዲ ማለት ነው። ስለዚህ ትንሽ የሆኑ ህይወቶችን የሚያጠና የሆነ ነገር ደግሞ ምን እንላለን? ማይክሮ ባዮሎጂ እንላለን። በዚህ ፎርም ነው የምንማረው። አንድ ኮርስ ነው፣ ትልቅ ኮርስ ነው ማለት ነው። ሄልዝ ሳይንስ ጆይን ካደረጋችሁ ዩኒቨርሲቲ ገብታችሁ ይህንን ማይክሮ ባዮሎጂ የሚለውን ሁላችሁም ትማሩታላችሁ። በጣም ወሳኝ የሆነ ነገር ነው እና ስለዚህ ባጭሩ ማይክሮ ኦርጋኒዝም ማለት ቲኒ የሆኑ በጣም ትንሽ የሆኑ ሊቪንግ ኦርጋኒዝሞች ሲሆኑ ቱ ስሞል ቱ ሲ ዊዝአውት ኤ ማይክሮስኮፕ ያለ ማይክሮስኮፕ ልናያቸው የማንችላቸው የሆኑ ኦርጋኒዝሞች ማይክሮ ኦርጋኒዝም በመባል ይጠራሉ። ታይፕ ኦፍ ማይክሮ ኦርጋኒዝም። የማይክሮ ኦርጋኒዝሞች ደግሞ አይነቶች አሉ። ማይክሮ ኦርጋኒዝሞች ማይክሮብን በማለት ይጠራሉ። ብዙ ጊዜ እንደው ሜዲካሊ ስንጠቀም ማይክሮብ እያለ ነው የምንጠራቸው ማለት ነው። ታይፖቹ እነማን ናቸው? ላይክ ባክቴሪያ፣ ቫይረስ፣ ፈንጋይ፣ ፕሮቶዞዋ፣ አልጌ፣ ሄልሚንዝ ወይም ደግሞ ፓራሳይቲክ የሆኑ ወርሞችም እዚህ ውስጥ ሊገቡ ይችላሉ። ማይክሮስኮፕ ላይ ብቻ ሳይሆን በአይናችንም ልናያቸው የምንችላቸው ላይክ ፈንጋይና አልጌ እንዲሁ ያለ ማይክሮስኮፕ ሊታዩ የሚችሉ አሉ ማለት ነው። ተግባባል? ያለ ማይክሮስኮፕ ልናያቸውም የምንችላቸው ኦርጋኒዝሞች እዚህ ስር ላይ ይጠቃለላሉ። ወይም ማይክሮ ኦርጋኒዝም ወይ ማይክሮ ባዮሎጂ ላይ ማይክሮ ኦርጋኒዝም የሚለው ላይ ብዙም አይገልጻቸውም። ማይክሮ ባዮሎጂ ላይ ነው የሚካተቱት። ምክንያቱም ማይክሮ ባዮሎጂ ላይ ትንንሽ የሚባሉ ህዋሳቶችን ኢቨን በአንድ ሴል እንኳን ያልተሰሩ የሆኑ ኦርጋኒዝሞችን እዛ ላይ ስለምናጠናበት ማለት ነው። የማይክሮ ኦርጋኒዝም ጥቅሙ ምንድን ነው? ወይም ማይክሮ ኦርጋኒዝምን ማጥናቱ ማወቁ ለምን ይጠቅማል ነው? አንደኛ ኢኮኖሚካሊ ይጠቅመናል አይደል? ባለፈው ቻፕተር 1 ላይ አይተን ቻፕተር 1 ላይ ጥቅማቸውን እያየን ነበር። አይታችሁ ከሆነ ዴይ ቱ ዴይ ላይፍ ባዮሎጂ ምን አይነት እንትን አለው ስንል በጣም ለብዙ ነገር ይጠቅሙናል ብለን ነበረ። አያችሁ አሁን ምሳሌ ዩጋርት ለመስራት፣ እርጎ ለመስራት፣ ዳቦ ለመስራት፣ አንቲባዮቲክስ ለመስራት ማይክሮ ኦርጋኒዝሞች ይጠቅሙናል ብለን በተደጋጋሚ እያወራን ነበር። ስለዚህ ይህንን ማወቃችን መማራችን እነዚህ ነገሮችን ለመስራት ይጠቅመናል። ሌላኛው ደግሞ በተለይ ዲኮምፖዝ ለማድረግ ሪሳይክል ለማድረግ በባዮቴክኖሎጂ ውስጥ ይጠቅመናል። ይህንን ቻፕተር 1 ላይ ስላየነው ነው። ለብዙ ነገር ማይክሮ ኦርጋኒዝሞች እንደሚጠቅሙን እያየን ነበረ። ማይክሮ ኦርጋኒዝሞችን በስዕል ለማየት ያክል በስዕል ጀስት አሁን እዚህ ላይ ብታዩልኝ ያው እንዲሁ ምሳሌ ማይክሮስኮፕ አይታችሁ ምናምን ቢሆን ኖሮ በቀላሉ እያያችሁ እንዲህ መለየት የምትችሏቸው ናቸው። ምሳሌ እዚህ ጋር የሚታይ ባሲለስ የሆነ ነገር እያየው ነው። ይህ ማለት ባሲለስ ነው፣ ሮድ ሼፕድ የሆነ ባክቴሪያ መሆኑን በቀላሉ መለየት እችላለሁ። ይሄ ስቴን ተደርጎ ነው ባይዘ ማይክሮስኮፕ ላይ ስታዩታው ከለርለስ ነው የሚሆነው። ስቴን ግን እናደርገዋለን። ስቴን ስናደርገው ግን ወይም ከለር ስንሰጠው ምን ይሆናል ማለት ነው? እንደዚህ በዚህ ፎርም ከለር ማየት ትችላላችሁ። ሶ አሁን ይሄንን በቀላሉ አይቼ ባክቴሪያ ነው ልል እችላለሁ። ሂር ፈንጋይ ነው ላይክ ማሽሩም ይመስላል አይደል? ይሄ ማሽሩም የሚመስል ነገር ነው። ስለዚህ ፈንጋይ ነው የሚለውን መለየት ትችላላችሁ። ይሄኛው አልጌ ነው። ይህኛው ቫይረስ ነው። ሉክ ቫይረስ መሆኑን በቀላሉ መለየት ትችላላችሁ። እዚህ ጋር ሴንተር ላይ ኒኩላር የሆኑ ማቴሪያሎች አሉ፣ ከላይ ሜምብሬኑ አለ። ቫይረስ አሁን ይሄ ቫይረስን ማለት ነው የተሳለ ስዕል ነው እንጂ በማይክሮስኮፕ የምታዩት አይነት ስዕል አይደለም። ይሄንን ማወቅ አለባችሁ። አሁን በዚህ ውስጥ በማይክሮስኮፕ የሚታዩ ስዕሎች አንደኛ እቺ
እቺ ከማይክሮስኮፕ የተወሰዱ ስዕሎች ይመስላሉ። እንግዲህ እነዚህ ሶስቱ ማለት ነው በማይክሮስኮፕ የተወሰዱ። ሌላኛው ጀስት በእጅ የተሳለ አይነት ሲል አለ። እንደዚህ አይነት ሲል ነው። ማይክሮስኮፕ ላይ ብታዩ በደንብ ትለዩታላችሁ ያንን ነገር ማለት ነው። ሶ ይህንን ይመስላል። ሌላኛው አሚባ ነው። አሚባ ይህንን ይመስላል። የፓራሚሽን ምሳሌ ብናይ እነኚህ ፍሉኮች፣ እነኚህ ታፕወርሞች፣ ሌላኛው ደግሞ ፍላጅሌቶች አሉ። ፍላጅላ ያላቸው አሉ። ሌላኛው ደግሞ ቫይረስ እዚህ ጋር የምታዩልኝ አሴሉላር ነው። ቫይረስ ማለት ሴሉላር ወይም ደግሞ ሴል ያለው ህይወት ያለው ነገር ነው ብለን ለመናገር የሚያስቸግረን አይነት ነገር ነው ማለት ነው። ኦኬ እዚህ ጋር የምናየው ምንድን ነው? ይሄ ኢቮሉሽን ላይ ያለ ነገር ነው። ደግሞ ኢቮልቭ ሲያደርግ ሴሎች ከአንዱ ወደ አንዱ ኢቮልቭ እያደረጉ እየተቀያየሩ ይሄዳሉ። ይህን ታውቃላችሁ። ኢቮሉሽን ላይ ድሮ ሴሎች ከዜሮ ተነስተው ሲመጡ ምን አይነት ነገር ነበራቸው የሚለውን የምናይበት ነው። ሉክ እዚህ ጋር መጀመሪያ ላይ ላስት ዩኒቨርሳል ኮመን አንሴስተር ነበረ። መጀመሪያ ብዙ ህይወት ሊኖር ይችላል፣ ግን ብዙ ህይወቶች አልፈው መጨረሻ ላይ የሆነ ዩኒቨርሳል ላስት የሆነች ዩኒቨርሳል ኮመን አንሴስተር የሁላችንም የሆነ አንሴስተር ወይም አባት እንደማለት ነው ነበረ። የአባት ወደ ሁለት ነው የተቀየረው። ሁለቱም ፕሮካሪዮቲኮች ናቸው። ሉክ ወደ ባክቴሪያና ወደ አርኪያ የተቀየረው። ሉክ ወደ ባክቴሪያና ወደ አርኪያ ማለት ሁለቱ ምንድን ናቸው? ፕሮካሪዮቲክ የሆኑ ኦርጋኒዝሞች ናቸው። አርኪያ ደግሞ ወደ ኢዩካሪዮታ ተቀየረ ማለት ወይም ኢዩካሪዮታ የመጣው ከአርኪያ ነው። ከዛ ኢዩካሪዮቲክ የሆኑ ኦርጋኒዝሞች ከዚህ ፎርም ሆኑ። እኛ ፎከሳችን አሁን የምናጠናው ፎከስ የምናደርገው የትኛው ላይ ነው? ዋናው ነገር እናንተ መያዝ ያለባችሁ። ሉክ ከዚህ የምታዩት ምንድን ነው? ይህ እዚህ ጋር አርኪያ አለ፣ ኢዩካሪዮታ አለ። ኢዩካሪዮታና አርኪያ ላይ መርጠን የምናጠናቸው አሉ። ስፔሻል ደግሞ ባክቴሪያ ላይ ደግሞ ሙሉ እናጠናለን። እዚህ ጋር ብታዩልኝ ሂር ምሳሌ እቺን እናጠናለን። እቺን ሙሉ ባክቴሪያ የሚለውን ነገር እዚህ ዩኒት ላይ ወይም ማይክሮ ኦርጋኒዝም ላይ የሚጠና ነው። ሌላኛው ደግሞ የሚጠናው ከዚህ ውስጥ ሄዶ እቺኛው አኒማል ስትቀር አኒማል ከዩካሪዮት ሂክ ኦርጋኒዝሞች ላይ አኒማል እና ፕላንትን አስወግደን ሌላውን ሁላ በዚሁ በሚል ልናጠናው እንችላለን ማለት ነው። እቺ ኦልሞስት ሙሉ ማለት በሚቻል መልኩ እነዚህ በሚል ሊጠኑ ይችላሉ ማለት ነው። በዚሁ በማይክሮ ኦርጋኒዝም ሊጠኑ ይችላሉ። ሶ ይሄ ፋይሎጂኒክ የሆነ ትሪ ነው ወይም ደግሞ ኢቮሉሽን ላይ የሚመጣ የሆነ ትሪ ነው ማለት ነው። ኦኬ በጣም ጥሩ። ሌላኛው ኢዩ ባክቴሪያ ነው። ኢዩ ባክቴሪያ ማለት በተለምዶ ባክቴሪያ በማለት የምንጠራው ነው። ወይም ደግሞ ባክቴሪያ ብላችሁ በተደጋጋሚ የምታውቁት ኢዩ ባክቴሪያ ይባላል፣ ወይም ትሩ ባክቴሪያ ማለት ነው። ባክቴሪያ ብላችሁ ያዙት። ኢዩ ባክቴሪያ ሲባል ብሉ ግሪን አልጌ አይደለም ለማለት ነው። በሌላ አባባል ተግባባን አይደል? ሌላኛው አሁን ሲያኖ ባክቴሪያ የምንለው ስላለ ነው። ለዛ ነው ኢዩ ባክቴሪያ ማለት ትሩ የሆነ ባክቴሪያ ወይም ደግሞ በተለምዶ ባክቴሪያ በማለት የምንጠራው ባክቴሪያ ኢዩ ባክቴሪያ በማለት ይጠራል። ይህ ባክቴሪያ ፕሮካሪዮቲክ የሆነ ኦርጋኒዝም ነው። ፕሮካሪዮቲክ ማለት ምን ማለት ነው ከተባላችሁ ሜምብሬን ባውንድድ የሆነ ኒኩለስ የሌለው በዋነኝነት ይችላል። ኒኩለሱ ትክክለኛ ወይም ትሩ የሆነ ኒኩለስ የሌለው የሆነ ኦርጋኒዝም ፕሮካሪዮቲክ ይባላል። ፕሮካሪዮቲክ ኦርጋኒዝሞቹ ኪንግደም ሞኔራ ውስጥ የሚመደቡ ናቸው። እነዛም ደግሞ አርኪያና ባክቴሪያ ነው። አርኪያ ደግሞ ዩካሪዮቲኮችንም ጄኔሬት አድርጓል ፈጥሯል ማለት ነው። ይህ ማለት ዩካሪዮቲኮች የመጡት ከፕሮካሪዮቲክ ኦርጋኒዝሞች ናቸው። ፕሮካሪዮቲክ ኦርጋኒዝም ዋነኛው ምሳሌ ባክቴሪያ ነው። ይህንን ትይዛላችሁ። ባክቴሪያዎች ዩኒሴሉላር ናቸው ወይም አንድ ሴል ያላቸው የሆኑ ኦርጋኒዝሞች ናቸው። ሴክሹዋሊ ደግሞ አይደለም፣ አሴክሹዋሊ ነው እንትን የሚያደርጉት ማለት ነው። የሚራቡ ማለት በባይነሪ ፊውዥን። ይህ ማለት መከፋፈል፣ አንዱን እየወለደ ወይም ደግሞ አንዱን እየተከፈለ አንዱ ወደ ሁለት ቦታ እየተሰናጣጠቀ እየሄደ የሚከፋፈሉ የሆኑ ነገሮች ናቸው። ጀነራል ካራክተሪስቲኩን ብናይ አንድ ባክቴሪያ ምን አይነት ባህሪ ያለው ከተባለ አንደኛ ማወቅ ያለባችሁ ኤቭሪዌር ነው የሚኖረው። አሁን አንዳንዴ ካምፓስ ውስጥ ምናምን ከዚህም ከዛም የምትታይ ሴት ካለች ሁሉ ቦታ በቃ እዚህም እዛም ማጠፋ ሴት ካለች እሷ እኮ ባክቴሪያ ነች ይባላል። ኤቭሪዌር ነች እንደማለት፣ ከሁሉም ቦታ ላይ ታገኛታለህ እንደማለት ነው። ሌላኛው ሴል ስትራክቸራቸው ነው። ባክቴሪያን ሴል ስትራክቸር ስናይ የባክቴሪያ ሴሉ ምን ይመስላል ከተባለ ቲክ የሆነ ምን አለው? ሴል ወል አለው። ይህ ሴል ወል ከፔፕታይዶ ግላይከን የተሰራ ነው። በጣም ወሳኝ ነው። ይሄ ከፔፕታይዶ ግላይከን የተሰራ ሴል ወል አላቸው። ይሄ መቼም መጥፋት የለበትም። ምክንያቱም ሴል ወል ከተባለ ለፕላንቶችም አላቸው፣ ግን የፕላንቶች ሴል ወል የተሰራው ከሴሉሎስ ነው። ግን የባክቴሪያዎች ከፔፕታይዶ ግላይከን ነው። ይህን መስራት የለባቸው። ሌላኛው ይሄ ኒኩላር ሜምብሬን የላቸውም። ይህ ማለት ዲኤንኤያቸው ዝም ብሎ ፍሎት ያደርጋል ማለት ነው። ሳይቶፕላዝም ላይ ፍሎት የሚያደርግ ዲኤንኤ ያላቸው። ለዚህ ነው ፕሮካሪዮቲክ የተባሉትም ዋነኛው ምክንያት ይህ ነው። ኒኩላሪ ኢቭሎፕድ የሆነ ሜምብሬን ወይም ደግሞ ኒኩለስ ስላሌላቸው ነው ማለት ነው። ሜምብሬን ኢቭሎፕድ የሆነ ኒኩለስ ስላሌላቸው ነው። ሌላ ደግሞ ሜምብሬን ኢቭሎፕ የሆኑ ኦርጋኔሎቹም የሏቸውም። ላይክ ማይቶኮንድሪያ የላቸውም፣ ጎልጂ ቦዲ የላቸውም፣ ኢንዶፕላዝሚክ ሬቲኩለም የላቸውም ለባክቴሪያዎች። ባክቴሪያዎች ይህንንም የሚያጡ ኦርጋኒዝሞች ናቸው። ለዛ ነው ፕሮካሪዮቲክ ኦርጋኒዝም የምንላቸው ማለት ነው። እነዚህ ሁላ የላቸውም። ኢቮሉሽን ላይ ደግሞ እናያለን። አሁን ኢቮሉሽን ላይ ማይቶኮንድሪያ፣ እነኚህ ጎልጂ አፓራተስ፣ በፕላንቶች ደግሞ ክሎሮፕላስት ምናምን። አሁን እነዚህ ነገሮች ኢቮሉሽን ላይ ስናይ ምንድነው ራሳቸውን የቻሉ ኦርጋኒዝሞች ናቸው ነው። አሁን ፕሮካሪዮቲኮች
ምኖችን ወልደዋል ወይም ደግሞ ወደ ምኖች ተቀይረዋል ብለናል። ወደ ዩካሪዮቲኮች ተቀይረዋል። ምሳሌ እንድትዙል የሚፈልገው ማይቶኮንድሪያ የሚባል አንድ ኦርጋኒዝም ነበረ፣ ራሱን ችሎ ምድር ላይ ነበረ። ክሎሮፕላስት የሚባል አንድ ራሱን ችሎ ምድር ላይ ነበረ ኦርጋኒዝም ነበረ። ሌላ ደግሞ አንድ ባክቴሪያ ነበር። ከዛ ይሄ ባክቴሪያ ሄዶ ማይቶኮንድሪያውን ይበላዋል። ይሄ ባክቴሪያ ሄዶ ክሎሮፕላስቱን ይበላዋል። ማይቶኮንድሪያውና ክሎሮፕላስቱ እዛ ውስጥ ላይ ባክቴሪያው ውስጥ ላይ ስራቸውን መስራት ይጀምራሉ። ከዛ ዩካሪዮቲኮች ተፈጠሩ ማለት። ዩካሪዮቲኮች እንደዚህ የመጡ ተግባባን አይደል? የሆነ ነገር እንገልፍ ታደርገዋለህ፣ ትበላዋለህ። የበላው ነገር ውስጥህ ላይ መኖር ሲጀምር ከዛ በኋላ አንተም ወደ ሌላ ፈንክሽን እየተቀየርክ ወደ ሌላ ኦርጋኒዝም እየተቀየርክ በኢቮሉሽን በዚህ ፎርም ትሄዳለህ። ከለዛ ነው ፕሮካሪዮቲኮች ምኖችን ዩካሪዮቲኮች ከፕሮካሪዮቲኮች የመጡት ብለን ለዚህ ነው በዚህ እንትን የምናደርገው ማለት ነው። በሌላኛው ጄኔቲክ ማቴሪያላቸውን ስናይ የባክቴሪያን ጄኔቲክ ማቴሪያል ስናይ ባክቴሪያ ዲኤንኤ ኤንድ አርኤንኤ ነው ያለው። ኤንድ የምትለው ላይ ፎከስ አድርጉልኝ። ዲኤንኤ ኤንድ ነው፣ ሁለቱም ነው ያላቸው። ለእኛም ምሳሌ ብታዩ ዲኤንኤ እና አርኤንኤ ነው ያለን። ነገር ግን ቫይረሶች አሁን አጠራጣሪ ናቸው። ህይወት አላቸው የላቸውም ብለን አንደኛ የምንጠራጠርበት ምክንያት ምንድን ነው? ዲኤንኤ ኦር ነው የሚሆነው። ዲኤንኤ ኦር አርኤንኤ ነው የሚኖራቸው። ከሁለት አንዱ ነው የሚይዙት። ሁለቱን ሚዝ ቫይረስ የለም። ይህንን ማወቅ አለባቸው። ኢንኬዝ አንዳንድ ቫይረሶች ወደ አርኤንኤን ወደ ዲኤንኤ ወይም ዲኤንኤን ወደ አርኤንኤ ይቀይራሉ። እነዛ ቫይረሶችን ደግሞ ሬትሮ ቫይረስ እንላለን። ምሳሌ ኤችአይቪን ብትወስዱ ኤችአይቪ ሬትሮ ቫይረስ አንዱን ወደ አንዱ የሚቀያየር እንጂ በአንድ ጊዜ ሳይመልቴኒስሊ ዲኤንኤም አርኤንኤም ለቫይረስ ሊኖረው አይችልም። ለባክቴሪያ ግን ወሳኝ ነው። ሌሎቹ አንድ ህይወት አለው ለማለት የሆነ ነገር ላይ ዲኤንኤም አርኤንኤም ሊኖረው ይገባል። ባክቴሪያም እንደዚሁ ህይወት አለው ማለት ነው። ሌላኛው ኒውትሪሽናል ሙድ ነው። እንዴት ነው የሚመገቡት? ኒውትሪሽናቸው በምን መልኩ ነው ምግባቸው የሚያገኙት? አንዳንዶቹ አውቶትሮፒክ ሆነዋል። አውቶ ማለት አውቶ ሲባል አውቶማቲክ ነው ይባላል። የሆነ ማሽን አውቶማቲክ በራሱ የሚንቀሳቀስ ወይም በራሱ መስራት የሚችል ነው። አውቶትሮፒክ ማለት በራሳቸው ምግባቸውን ማዘጋጀት የሚችሉ ባክቴሪያዎች አሉ ማለት ነው። ሄትሮትሮፒክ የምንላቸው ደግሞ ሌላን ኦርጋኒክ ማተር እየተመገቡ ልክ እንደኛው ሄደን ፕላንቶችን እየበላን አኒማሎችን እየበላን እንደምንኖረው የሚኖሩም አሉ ማለት ነው። ሌላኛው ደግሞ ፎቶሲንቴቲክ የሆኑ አሉ። ፎቶሲንቴቲክ ማለት እነዚህ የራሳቸው የሆነ ምን አላቸው? ክሎሮፊል አለው። ባክቴሪያል የሆነ ወይም ደግሞ ባክቴሪዮ ክሎሮፊል ያላቸው ትሩ የሆነ ክሎሮፊል ሳይሆን ባክቴሪዮ ክሎሮፊል ያላቸው ባክቴሪያዎች አሉ። ስራቸው ምንድነው? ማለት ደግሞ ፎቶሲንቴሲስ። ፎቶ ማለት ላይት ማለት ነው። ሲንቴሲስ መስራት ማለት ነው። ላይትን በመጠቀም ወይም ደግሞ የፀሐይ ብርሃንን በመጠቀም ምግባቸውን ማዘጋጀት ልክ እንደ ፕላንት የሚችሉ ባክቴሪያዎች አሉ። ይህን መርሳት የለባችሁ። ልትጠይቁ ትችላላችሁ። ባክቴሪያዎች በምን መልኩ ምግባቸውን ያገኛሉ ከተባላችሁ በራሳቸው የሚሰሩ አሉ፣ እንዲሁም ደግሞ ከሌላን በመመገብ የሚኖሩ አሉ። በራሳቸው የሚሰሩት በዋነኝነት ፎቶሲንቴሲስን ይጠቀማሉ የሚለው ሊረሳቸው አይገባም። ሌላኛው ተርሚኖሎጂዎች አሉ። እነኚህን ተርሚኖሎጂዎች ማወቅ አለባቸው። ፕሮካሪዮቲክ ማለት ፕሮካሪዮቲኮች ነው ከተባለ ትክክለኛ ኒኩለስ የሌለው ወይም ደግሞ ኒኩለሱ ሜምብሬን ባውንድ ያልሆነ ማለት ነው። ያልተሸፈነ ሜምብሬን ያለው ማለት ያልተሸፈነ ኒኩለስ ያለው ነገር ከሆነ ፕሮካሪዮቲክ ይባላል። ዩካሪዮቲክ ነው ማለት ደግሞ የተሸፈነ ኒኩለስ ያለው ከሆነ ዩካሪዮቲክ ይባላል። ዩካሪዮቲኮቹ አራቱን ኪንግደሞችን ሲይዙ ፕሮካሪዮቲኮቹ ደግሞ ኪንግደም ሞኔራን ይዛል ማለት ነው። ዩኒሴሉላር ማለት ከአንድ ሴል የተሰራ ሲንግል ሴል ማለት ነው። መልቲሴሉላር ከብዙ ሴል የተሰራ ማለት ነው። ዩኒሴሉላር ሲባል ከአንድ ሴል የተሰራ ለማለት ነው። አንድ ሴል ለማለት አይደለም። ዩኒሴሉላር ኦርጋኒዝሞች ብዙ ጊዜ በአይናችን አናያቸውም። ኖርማሊ ግን አንድን ሴል በአይናችን ልናይ ይችላል ማለት ምሳሌ አሁን የኦስትሪች ኢግ ሴልን ብትወስዱ የኦስትሪች የሰጎን ኢግ እንቁላልን ሴሉን ልታዩ ትችላላችሁ። ግን የኦስትሪች ኢግ ሴል አንድ ሴል ዩኒሴሉላር አይደለም፣ መልቲ ሴሉላር ነው ማለት ከብዙ ሴል የተገነባ ነው። ግን አንዷን ሴል ነጥላችሁ ማየት ትችላላችሁ። ዩኒሴሉላር ሲባል ግን ልክ እንደ ባክቴሪያ ምናምን በአንድ ሴል ብቻ መንቀሳቀስና መኖር ህይወታቸውን መምራት የሚችሉ ናቸው። ማይክሮስኮፒክ ሳይዝ በማይክሮስኮፕ ደረጃ በምናያቸው ሳይዝ አንጻር ስናይ አንድን ባክቴሪያ ለማጥናት ኤሌክትሮን ማይክሮስኮፕ ነው የምንጠቀመው። ላይት ማይክሮስኮፕ አይጠቅምም። አሁን ላይት ማይክሮስኮፕ ነው በየሆስፒታሉ ያሉትና በየጤና ጣቢያ በየምናምኑ አሉ ላይት ማይክሮስኮፕ። በእነሱ የምናየው ጀስት ባክቴሪያ አለ የለም ነው እንጂ የባክቴሪያን ውስጡን ስትራክቸሩን ዲቴል የሆነ ነገር ማየት አንችልም። ባክቴሪያ ውስጥ ላይ እንትን አለ ላይክ ምሳሌ ራይቦዞሙን ለማየት ወይም ደግሞ ሞለኪውላር ማቴሪያሉን ለማየት አንጠቀምም፣ ማጠቀም አንችልም። ያለ ኤሌክትሮን ማይክሮስኮፕ። በኤሌክትሮን ማይክሮስኮፕ ነው ማጥናት የምንችለው። ስትራክቸሩ ደግሞ ኤክስተርናልና ኢንተርናል ስትራክቸር አለው ለባክቴሪያ ማለት ነው። ልክ ኢንተርናልና ኤክስተርናል የሆነ ስትራክቸር አለው። ባክቴሪያን ከፋፍላችሁ ስታዩት ኢንተርናልና ኤክስተርናል የሆነ ስትራክቸር አለው። እሱ ምንድነው የሚለውን እናያለን። እሱን እንመጣበታለን። ለምንድነው ባክቴሪያን ማጥናታችን ለምን ይጠቅመናል? አንደኛ ባክቴሪያውን ለመለየት ይሄ ባክቴሪያ ይሄ ነው ብለን ለማወቅ ይጠቅመናል። ያንን ማወቃችን ደግሞ አንቲባዮቲክስ ዲቨሎፕ እናደርጋለን። አሁን በትንሹ ነግራችኋለሁ። አንቲባዮቲክስ ማለት መድኃኒቶችን ዲቨሎፕ ለማድረግ የምንጠቀምበትን መንገድ ነግራችኋለሁ። ባክቴሪያን ማወቅ እንዴት እንደሚጠቅመን፣ ከዛ በኋላ ባክቴሪያ ምን ዲዚዝ እንደሚያመጣ ይሄን በሽታ ያመጣል፣ ስለዚህ በዚህ መድኃኒት እናክመዋለን ብለን እናያለን ማለት ነው። በትንሹ ነግራችኋለሁ እንዴት ለመስራት እንደምንሞክር ምሳሌ ያቀላሉ ማለት ነው። ምሳሌ እዚህ ጋር የምታዩት ሂር ባክቴሪያ አለ። ሉክ እዚህ ጋር ባክቴሪያ አለ። ባክቴሪያው ከውስጥ ወደ ውጭ እንደውም ከውስጥ ወደ ውጭ ምን እንደያዘ ማለት ነው። ከውስጥ ወደ ውጭ ምክንያቱም ምን ብለናል? ኤክስተርናል የሆነ ፓርት አለው፣ ኢንተርናል የሆነ ፓርት አለው የሚለውን ቅድም ኦልሬዲ ስላየን ማለት ነው። እዚህ ከውስጥ ወደ ውጭ ምናይ ሂር አሁን እዚህ ጋር ብታዩልኝ እዚህ ጋር ምን አለ? ሂር
ክሮሞዞም አለ ማለት ነው። ወይም ደግሞ ኒኩላር የሆኑ ማቴሪያሎች አሉ ማለት ነው። ይሄ ኒኩሎይድ ነው ማለት ነው። ይሄ ኒኩሎይዳቸው እዛ ውስጥ ያለው ኒኩሎይድ ከውስጡ ወይም ደግሞ ኢንተርናል ከሆኑ ነገሮች የሚመደብ ነው። የባክቴሪያ ኢንተርናል የሆነ ስትራክቸር ነው ማለት ነው። ዘን እዚህ ጋር ፕላዝሚድ አለች። እቺ ፕላዝሚድ የምትባለዋ ዲኤንኤ ነች፣ ወይም ደግሞ ዲኤንኤ ሆና እንደ ዲኤንኤ የምትቀመጥ ነች። ጥቅሟ ግን ለባክቴሪያ እስካሁን ድረስ አልታወቀም። ለሰው ልጅ በጣም ጥቅም አላት። እንደ ቬክተር እንጠቀምባታለን። ቻፕተር 1 ላይም በትንሹ ያየን ይመስለኛል ፕላዝሚድ እንዴት እንደሚጠቅም ምናምን። አሁን በጣም ብዙ ጄኔቲክ ኢንጂነሪንግ ምናምን በዚህ ነው የምንሰራው። በፕላዝሚድ በጣም ትጠቅመናለች። እዚህ ጋር ራይቦዘም አለ፣ ከውስጥ ይታያችኋል። ራይቦዘም አለ። ራይቦዘም ፕሮቲን ለመስራት ነው የሚጠቅመው። ይሄ ራይቦዘም ግን 70S ነው። በእኛ በኢኳሪዮቲኮች ሲሆን ግን 80S ነው ማለት ነው። የሳይዝ ልዩነት አለው ማለት ነው። ራይቦዘም ስራ ለመስራት ነው የሚጠቅመን ማለት ነው። ወይም ደግሞ አንዳንድ ፕሮቲኖችን ለመስራት ነው የሚጠቅመን። ሌላ ውስጥ ላይ የሚኖሩ ላይክ ኢንክሉዥኖች ይኖራሉ። ኢንክሉዥን የምንላቸው የተለያዩ ተረፈ ምርት የሚባሉት አሉ። ይሁን ነገር ምሳሌ እኛ ሰውነታችን ላይ ግላይኮጅን ምናምን ስቶር እናደርጋለን እንደ ኤነርጂ ምናምን። እነሱም ሳልፈርን፣ ፎስፌትን፣ ጋስን ምናምን የሚያስቀምጡበት የራሳቸው መንገድ አላቸው። ሳይቶስክሌተን ይኖሯቸዋል ውስጥ ላይ። ሌላኛው ኢንዶስፖር ይኖራል ውስጣቸው ላይ። ዋነኛው ነገር ነው። ኢንዶስፖር ማለት በጣም አደገኛ የሆነና አንዳንድ ዳንጀረስ የሆኑ ባክቴሪያዎች ዲቨሎፕ ሊያደርጉት የሚችሉና በተለያየ አደገኛ በሆነ ኮንዲሽን ላይ መቆየት የሚችሉ አይነት ነገር አለ። ኢንዶስፖር በኋላም ከመጣ እናየዋለን። ኢንዶስፖር ማለት ነው። ከዛ ውጭ ያለው ደግሞ ከዚህ ወጣ ስንል ከውስጥ ወጣ ስንል ደግሞ ምኖች አሉ ማለት ነው። ኢንቨሎፕ አለ። ኢንቨሎፕ ማለት ሴሉን የሰራው አሁን ሴሉ የሸፈነው ነገር። ሴሉ በምን ተሸፍኗል? በሁለት ነገር ተሸፍኗል። በሴል ሜምብሬን እና በሴል ዋል ተሸፍኗል። ስለዚህ ሁለተኛው ፓርት ምንድነው? ኢንቨሎፕ ነው። ኢንቨሎፕ የሴል ኢንቨሎፕ ምንድነው ማለት ነው? ባክቴሪያ ሴል ሜምብሬን እና ሴል ዋል ነው። እዚህ ጋር ይታያችኋል። ሴል ሜምብሬን አለ፣ ሴል ዋል አለ ማለት ነው። ሴል ሜምብሬን እና ሴል ዋል ለመሸፈን ነው የሚጠቅመው። ሴል ሜምብሬን እንደማንኛውም እንትን ያው ለኛ ሴል ሜምብሬን ምንድን ነው? ሴሉን ይጠብቃል አይደል? ፐርሜብል የሆነ ሜምብሬን ነው ማለት የሚገባውን ያስገባል፣ ላይክ ጥበቃ ነው ማለት ነው። ግን ለባክቴሪያ በተጨማሪ ሴል ሜምብሬን ጥቅሙ ኤቲፒን ፕሮዲስ ያደርጋል። እኛን ወይም ደግሞ የዩካሪዮቲኮችን ኤቲፒ ፕሮዲስ የሚያደርገው ማይቶኮንድሪያ ነው። ባክቴሪያ ላይ ማይቶኮንድሪያ የለም ብለናል። ስለዚህ ባክቴሪያል የሆነ ኤቲፒ የሚመረተው በሴል ሜምብሬናቸው ነው። ይህን መርሳት የለባቸውም። ሌላኛው ደግሞ ሴል ዋል ነው። ሴል ዋል በጣም ወሳኝ የሚባለው የባክቴሪያ ክፍል ነው። እሱን ደግሞ በኋላ እናያለን። ሴል ዋላቸው ከፔፕታይድ ግላይከን የተሰራ ነው ብለናል። እሱን እያንዳንዱ ስትራክቸር በኋላ እንመጣበታለን። በጣም ወሳኝ የሆነ ነገር ስለሆነ ማለት ነው። ከዛ ውጭ ያለው ደግሞ ከሴሉ ኤክስተርናል የሆኑ ስትራክቸሮች አሉ። ውጭ ያሉ ስትራክቸሮች አሉ። ውጭ ያሉ ስትራክቸሮች ላይ አሁን ካፕሱል ይኖራቸዋል። ካፕሱል ማለት ባክቴሪያውን ለመደበቅ የሚጠቀሙበት መንገድ መደበቂያ ማለት ነው። ኮት ነው የሚለብሱት ኮት ነው። ልክ ወደ ሰውነታችን ከገቡ የሰውነታችን ዋይት ብለድ ሴሎች ወይም የሰውነታችን ወታደሮች ደርሰው እንዳይገሏቸው ለመደበቅ የሚጠቀሙት ካፕሱል አላቸው ከውጭ። ከዛ በተጨማሪ ይሄ ፍላጄላ ይታያቸዋል። ፍላጄላ ለመንቀሳቀስ ፍላጄላ ማለት ልክ እንደ ሄሊኮፕተር ነው። ሄሊኮፕተር አይታችኋል። ከላይ ሮቴት የሚያደርገው ይሄ ሮተሩ የሄሊኮፕተር ሮተር ይሽከረከራል። ልክ እንደዛ ተሽከርክሮ ለመሄድ የሚጠቀሙበት መንገድ ነው። ስራው ለመንቀሳቀስ ነው ማለት ነው ፍላጄላ። ሌላ ደግሞ ፒላይ አለ። እዚህ ጋር ይታያችኋል። ፒላዮች አሉ። ፒላዮች ምንድነው የሚሰራቸው ማለት ነው? የጄኔቲክ ማቴሪያል ትራንስፈር ለማድረግ ማለት ላይክ ዲኤንኤ ትራንስፈር ለማድረግ ወይም ደግሞ ባክቴሪያ ውስጥ ላይ ሴክሹዋሊ አይደለም የሚራቡት ብላ ግን ልክ ባክቴሪያ ሴክስ ቢያደርግ ሊያደርግበት የሚችል አይነት ነገር ነው። ወይም ደግሞ ልክ ምሳሌ ከሰው ልጅ ስፐርም ይወጣል፣ ልክ እንደዛ ማለት ነው። ከነሱም ዲኤንኤያቸው ከዚህ ነው የሚወጣው ማለት ነው። ልክ በቃ ለዛ ነው የሚጠቀሙበት ጂንን ትራንስፈር ለማድረግ ወይም ጄኔቲክ ማቴሪያልን ትራንስፈር ለማድረግ አሊያም ዲኤንኤን ትራንስፈር ለማድረግ ብላችሁ ከያዛችሁ በቂ ነው። ፊምብሪያ የምንለውም ስትራክቸር አለ። አታች ለማድረግ ምናምን የሚጠቀሙበት ስትራክቸር አለ ማለት ነው። ይህንን ይመስላል እንግዲህ እዚህ ጋር ያየነው ይህንን ነው። ሌላ አዲስ ተጨማሪ ነገር የለውም። እንደዚህ አይነት ስትራክቸሮች አሉት ባክቴሪያ ማለት ነው። ዋና ማወቅ ያለባችሁ ነገር አሁን ምንድነው? አንቲባዮቲክሶችን እንሰራለን ብለናል። ማወቁ ጥቅሙ ምንድነው? መድኃኒት እንሰራለን፣ ባክቴሪያዎችን ለመግደል ምናምን እንጠቀምበታለን ብለናል። ምሳሌ ራይቦዞም አለው ብለናል። ራይቦዞምን የሚያጠፋ የሆነ መድኃኒት እንሰራለን። ራይቦዞማቸው ከጠፋባቸው ፕሮቲን ካልተመረተ ይሞታሉ አይደል? ምሳሌ ራይቦዞም የሚገል ምሳሌ ሰምታችሁ የምታውቁ መድኃኒት ምሳሌ ኮመን የሆነ መድኃኒት በነገራችሁ ቴትራሳይክሊን ሲባል ሰምታችኋል ይመስለኛል። ኤሪትሮማይሲን ሰምታችሁ ከሆነ ምናምን አሉ። እነዚህ አይነት መድኃኒቶች ራይቦዞምን የሚያጠፉ ናቸው። ለዚሁም ፔፕታይዶግላይከንን ለማጥፋት ማለት የምንጠቀማቸው አሉ። ፔንሲሊን ድራጎች እንዳለ አሁን ፔፕታይዶግላይከን ወይም ሴል ዋላቸውን ለማጥፋት የምንጠቀምበት የሆነ ድራግ ነው ማለት ላይክ አምፒሲሊን ምናምን የሚባሉ ድራጎች። አሁን እነዚህ ድራጎች ሲሰሩ ታርጌታቸው ቦታውን ነው። ስለዚህ ባክቴሪያውን ካላወቀ ይሄ ስትራክቸር አለው ካላለ መድኃኒት ዲቨሎፕ ማድረግ አንችልም ማለት ነው። ለዚህ ነገር ይጠቅመናል። ዩካሪዮቲክ ማይክሮቦች ደግሞ ዩካሪዮቲክ የምንላቸው ላይክ ፈንገስ፣ ሌሎችም ላይክ ከፈንገስ አሁን ፈንገስ አንድ ሲንግል ነው ብለን ለመውሰድ ይከብደናል ማለት ነው። አንድ ኦርጋኒዝም ነው። ምክንያቱም መልቲ ሴሉላር የሆኑ ፈንገሶች አሉ እና ማሽሩም ማለት ነው። ሌላ ደግሞ ከዛ በተጨማሪ ደግሞ ፓራሳይቶች አሉ ላይክ ጥገኛ ትላትል የሚባሉ ምናምን አይነት ነገሮችም ከዚህ ውስጥ ሊመደቡ ስለሚችል ማለት ነው። ተግባባን አይደል? እነዚህ ነገሮች እዚህ ውስጥ ሊመጡ ይችላሉ። ወይም ደግሞ ሄልሚንዝ የምንላቸው ትላትሎች ምናምኖችም እዚህ ውስጥ ሊመጡ ይችላሉ። ሌላኛው ደግሞ ፕሮቶዛዎችም እዚህ ውስጥ ይመደባሉ ዩካሪዮቲክ የሆኑ ማለት ነው። እነኛ ዩካሪዮቲኮቹ ትሩ ኒውክለስ ያላቸው ኮምፕሌክስ የሆነ ኦርጋኔል ያላቸው ላይክ ማይቶኮንድሪያ፣ ፕላዝሚክ ሬቲኩለም፣ ጎልጂ አፓራተስ ምናምን ያላቸው አድቫንስድ የሆኑ ሴሎች ናቸው። ከምን ይልቅ ከፕሮካሪዮቲክ ሴል ይልቅ በጣም ወሳኝ የሆኑ ናቸው እነዚህ።
መገለጫቸው ዋና መገለጫቸው ዩኒክ የሆነ የሚለያቸው ከፕሮካሪዮቲክ የሚለያቸው አንደኛው ሳይቶስኬሌተን አላቸው። ሳይቶስኬሌተን ማለት ምን ማለት ነው? ሳይቶስኬሌተን የሚባለው ይሄ ማይክሮቱቡላይ እና ማይክሮፊላሜንት እንላቸዋለን። ይህን ያው ሴል ስትራክቸሩን እዛ ውስጥ ገብታችሁ ባታቁም ችግር የለውም። ግን ይሄ ሳይቶስኬሌተን ምን ጥቅም አለው የሚለውን ማወቅ አለባችሁ። ሳይቶስኬሌተን ማለት የሰው ልጅ ምሳሌ አጥንት አለ። ልክ አጥንት ማለት የሴሎች አጥንት ማለት አጥንታችን ለምን ይጠቅመናል ብላችሁ አጥንት ከሌለንማ ጨርቅ ሆነን ነው የምንወጥቀው አይደል? ስለዚህ አጥንት በጣም ይጠቅማል። አንደኛው ሴል ሼፕ ነው። ያለንበትን ቅርጻችን የያዝነው በአጥንታችን ምክንያት ነው። ለመንቀሳቀስም ይጠቅመናል አይደል? አጥንት ከሌለ መንቀሳቀስ አይቻልም። ከዛ በተጨማሪ ደግሞ ሳይቶስኬሌተን ለዲቪዥን ይጠቅማል። ዲቫይድ ለማድረግ ለመከፋፈል ይጠቅማል። ምክንያቱም ዲቫይድ ለማድረግ የምንጠቀመው በዋነኝነት ሴሎች የሚጠቀሙት ማይቶሲስ ነው አይደል? ሴክሹዋል የሆኑ ሴሎች ደግሞ እነኚህ ለሪፕሮዳክሽን ወይም ስፐርም ሴል እና ኤግ ሴል ደግሞ በሚዮሲስ ነው የሚከፋፈሉት። ሁለቱን እንግዲህ ሚዮሲስ እና ማይቶሲስ ምን እንደሆነ ታውቃላችሁ። ማይቶሲስ ማለት ኖርማል ሴሎች የሚከፋፈሉበት መንገድ ነው፣ ሪፕሮዲክስ የሚያደርጉበት መንገድ ነው። ሚዮሲስ ሴክስ ሴሎች ናቸው የሚባዙበት ስፐርም እና እንትን። ይህ ማለት ደግሞ ሃፕሎይድ የሆኑ ሴሎች ይፈጠራሉ። ይህ ማለት 23 ክሮሞዞም ያላቸው ሴሎች ይፈጠራሉ ስፐርም እና ኤግ ሴል ማለት ነው። ምክንያቱም ከማዘር የመጣውና ከፋዘር የመጣው 23 አንድ ላይ 46 ይሆናል። ማይቶሲስ ግን 46 ሙሉ ክሮሞዞም ወይም 23 ፔር ነው ሊኖር የሚችለው ማለት ያንን በዚህ ኮንሰፕት በሴል ምናምን ላይ እናያለን። አሁን ግን ፎከስ ማድረግ ያለባችሁ እዚህ ያለንበት ቦታ ነው። ሜዲካል ኢምፖርታንሱ ምንድነው ከተባለ ብዙ ጊዜ ዩካሪዮቲኮች በሽታ አያመጡም፣ ግን በሽታ ካመጡ ሲሪየስ በሽታ ያመጣሉ። ምሳሌ ለዚህ ማላሪያን ማየት ብቻ በቂ። ማላሪያ አሁን ይሄ ፔዲያትሪክስ ላይ ወይም ደግሞ ህፃናቶች እንትን ላይ አንድ መጽሐፍ አለ ኔልሰን የሚባል በጣም እንትን መጽሐፍ አለና እዛ ላይ ምን ይላል? የሰው ልጅ ትልቁ ጠላት አሁን እስካሁን ድረስ የሁማን ቢንግ ጠላት የሚባለው ሁለት ነገር ነው ይላል። አንደኛው ዋር ጦርነት ነው፣ ሌላኛው ማላሪያ ነው ይላል። የሚገርማችሁ ነገር ግን የትኛውም ነገር የሰው ልጅ አልገደለም ቢምቢ ከገደለችው በላይ ይላል። ቢምቢ ማለት ማላሪያ ማለት በሌላ አባባል ማላሪያ በጣም ብዙ ሰዎችን ነው የገደለው። ቢምቢ ግን ያው ሌሎችንም ያመጣል። አሁን ላይክ ዲንጉ ፊቨር ሊያመጣ ይችላል፣ የሎ ፊቨር ሊያመጣ ይችላል፣ ብዙ አይነት በሽታዎችን ያመጣል። በቢምቢ የሚመጡ በሽታዎች አሉ። ግን ማላሪያ በጣም ብዙ ጥፉን የሚይዘው ይሄ ነው። ማላሪያ በጣም ወባ የሚባለው በሽታ ማለት ወባ ምናልባት ደጋ ላይ ምናምን ያደጋችሁ ልጆች ብዙ አታውቁትም ነው እንጂ እንደ ወባ አደገኛ የሚባልም በሽታ የለም ማለት ነው። ወባውን ሌሎቹ እንዳለ በባክቴሪያ በምናምን የሚመጡትን ላይ ያጠፋቸዋል። እና ለዚህ ነው ዩካሪዮቲኮችንም ማጥናቱ ማወቁ ቀላል አይደለም፣ በጣም ጠቃሚ ነው። ማክሮስኮፒክ ባክቴሪያል ሼፕ የባክቴሪያ ቅርጾች እናያለን። የባክቴሪያ ቅርጾችን ስናይ ሰዓታችን እየሄደ ስለሆነ እንግዲህ ፈጠን እያልኩ ለመሄድ እሞክራለሁ። ዋና 3 ቅርጾች አሉ። ኮካይ የሚባላል። ኮካይ ወይም ደግሞ ሲንጉላር ሲሆን ደግሞ ኮከስ እንላለን። ኮካይ ማለት ክብዬ የሆነ ኳስ መሰል ማለት ኳስ የሚመስል ቅርጽ ካለው ባክቴሪያው ኮካይ እንላለን። በማይክሮስኮፕ ስናይ በጣም ይጠቅመናል። ላይክ አሁን ስትሪፕቶኮከስ ምንለዋለን። ባሲላይ ማለት ሮድ ሺፕ ነው። ሲንጉላሩ ደግሞ ባሲለስ ይባላል። ሮድ ሺፕ ስታዩት ባክቴሪያ ላይ ሮድ የሚመስል ወይም ደግሞ የሆነች ልክ ስክሪፕቶ ወይም የሆነ ቀጥ ያለ ነገር ከሆነ ማለት ስትሬት የሆነ ነገር ከሆነ። ሌላኛው ስፓይራል። ስፓይራል ማለት ደግሞ ተምዘግዛጊ ስፓይራል፣ ይሄ ጠመዝማዛ ነው የምንለው አይደል? ልክ እንደ ኮርክ ስክሪ የሆነ ሼፕ አለ። ለምሳሌ ትሪፖኒማ ፓሊደም ይሄ ሲቪሊስ የሚያመጣው ይሄ በጣም የሚጠቅም ነው። ባይዘው ሼፑ አሁን እንደ ቀላል አይደለም። እዛ አሁን ሰው ሲመጣ ምናምን ነገር በጣም ነው የሚጠቅማቸው። በጣም በሼፑ ብቻ ነው የምትለዩት። እንደውም ከሼፑ በላይ የሚጠቅመን ነገር የለም። ልክ አንድ ሰው ታሞ ሲመጣ ሼፑን ነው የምናየው። ምን አይነት ቅርጽ አለው ምናምን እንላለን። ቅርጹን እናይና እንትን ላይ ይሄማ እንዲህ ነው ብለን ሰስፔክት እናደርግና ከዛ በኋላ በዛ ነው አንቲባዮቲክስ የምንሰጣቸው። ለኛው ቫይብሮ ደግሞ አለ። ኮማ ሼፕድ የሆኑ ላይክ ቫይብሮ ኮሌራ በሽታ የሚያመጣ ኢኮ ላይ ባሲለስ ነው፣ ሮድ ሼፕድ የሆነ ነገር ነው ማለት ነው። ኦኬ እንደዚህ አይነት ነገሮች አሉ። ከዚህ በተጨማሪ ደግሞ ሞር ክላሲፋይ እናደርጋቸዋለን ነው። ሼፑ እንዳልኳችሁ ሼፑ ማለት ክብ ሮድ ምናምን ሊሆን ይችላል ብለናል። ክብ ሊሆን ይችላል ወይም ደግሞ ሮድ ሼፕ ሊሆን ይችላል፣ አሊያም ጠመዝማዛ ሊሆን ይችላል ብለናል። በዚህ ፎርም ነው የባክቴሪያ ቅርጽ ማለት ነው። ላይክ እየጻፈን ለመሄድ ያክል ምሳሌ ኮካይ ማለት ልክ ክብ የሆነች እንደዚህ የሆነ ኳስ የምትመስል አይነት ነገር ነች። ባሲላይ ማለት ደግሞ ሮድ ሼፕ የሆነ ልክ እንደዚህ አይነት ነው፣ ሮድ የሚመስል ነገር ነው። ስፓይራል ማለት ደግሞ እንዲህ ጥምዝምዝ ያለ ጠመዝማዛ አይነት ነገር ነው ማለት ነው። ሌላኛው ደግሞ ሴሉላር አሬንጅመንታቸው በክላስተር ፎርም ወይም በቼን ወይ በፔር ፎርም ይኖራሉ። ምሳሌ አሁን በዳይፕሎኮከስ ፎርም ሊኖር ይችላል። ኮካይ የሚባሉት አሁን ኮካይ ሆኖ ክብ ሆኖ እንደዚህ ሊኖር ይችላል። ይሄ ዳይፕሎኮከስ እንላለን። አሁን ኒሲሪያ ጎኖሬ ሲባል ሰምታችሁ ታውቃላችሁ? ኒሲሪያ ጎኖሬ በባክቴሪያ በማይክሮስኮፕ እንደዚህ ነው የምንለው። ልክ እንዲህ ሆኖ ነው የሚቀመጡት ባክቴሪያ ላይ ማይክሮስኮፕ ላይ ብታያቸው። ይሄ ዳይፕሎኮካይ እንላለን። ሁለት ፔር ሆነው ይቀመጣሉ። በቼን ይቀመጣል። አሁን በቼን የሚቀመጠው ደግሞ ስትሪፕቶኮከስ እንለዋለን። ስትሪፕቶኮከስ እንደዚህ ነው። ስትሪፕቶ ማለት ስትሬት ማለት ነው። ኮከስ ማለት ደግሞ ኮካይ ማለት ነው። ክብ ማለት እንዲህ ይቀመጣሉ። ሌላኛው ስታፋይሎኮከስ የሚለው ደግሞ ማለት በክላስተር ፎርም ምሳሌ ልክ አንድ ትሪ ምሳሌ አንድ ዛፍ እንዲሆና ከዛ ብዙ ፍሬዎች እንዲያዘች ዛፍ አላያችሁ? ስታፋይሎኮከስ ትባላለች። ልክ እንደዚህ አይነት ስታፋይል ይባላል። ስታፋይል ልክ እንደዚህ አይነትን ባክቴሪያ አለ። ስታፋይሎኮከስ እንላለን። እንዲህ አሬንጅመንቶች አሉ። ስታፋይል ካለ ክላስተር የሆነ ኮከስ ካለ ደግሞ ክብ የሆነ ይይዝልናል ማለት ነው። ሌላኛው በግራም ስቴን እንለያቸዋለን። ግራም ፖዚቲቭ፣ ግራም ኔጌቲቭ በኋላ እንመጣበታለን። ሌላኛው ሞቲሊቲ ነው። ሞቲሊቲ ማለት መንቀሳቀስ፣ በፍላጅል አላቸው የላቸውም ብለን እንለያለን። ሌላኛው በስፖራቸው እንለያለን። ስፖር ማለት ደግሞ
ኢንዶስፖር የሚባል ነገር አለ። ኢንዶስፖር ማለት አደገኛ የሆነን ኮንዲሽን ለመቋቋም የሚሰሩት የሆነ ስራ ነው ማለት ጋሻ ብላችሁ አስቡ። ጋሻ ይሰራሉ ማለት ነው። ጋሻውን በኤሮቢክ ነው አናሮቢክ ነው ብለን እንከፍላለን። ኤሮቢክ ላይ ባስለስ አንትራክሰስ ሲባል ሰምታችሁ ታውቃላችሁ። አባሰንጋ ምናምን የሚባል አኒማሎችን የሚጎዳ ምናምን። ሌላ ደግሞ አኔሮቢክ ከሆነ ደግሞ አለ። አኔሮቢክ ማለት ያለ ኦክሲጅን የሚጠቀም ምሳሌ ኮልስትራደም ቴታን የምንለው አለ። ቴታነስን ታውቃላችሁ። ቴታነስ ብረት ላይ ምናምን የሚኖር ብረት ከቆረጣችሁ ምናምን ቴታነስ ምናምን ይባላል አይደል? ይሄውን እዛ ላይ ኢንዶስፖር ስለሚሰራ ነው። ወይም ደግሞ ኢንዶስፖር ይሰራል ማለት በከፍተኛ አደጋ በሙቀት በምናምን እንኳን አይጠፋም ማለት እዛ ላይ ቁጭ ብሎ ይጠብቃችኋል። እናንተ ብረቱ ሲቆርጣችሁ በቀላሉ ወደ እናንተ ሰውነት የሚያልፍ የሆነ ነገር ነው ማለት ነው። ባክቴሪያ ሴል ወል እንግዲህ የባክቴሪያ ሴል ወል ያው እንደምታውቁት ሴል ወሉ የተሰራው ከፔፕታይዶ ግላይከን ነው ብለናል። በጣም ጠቃሚ ነው ሴል ወሉ። ሴል ወሉ ግራም ፖዚቲቭ እና ግራም ኔጌቲቭ ብለን ለመለየት ይጠቅመናል። የግራም ፖዚቲቭ ባክቴሪያዎች እና የግራም ኔጌቲቭ ባክቴሪያዎች ሴል ወላቸው ምንድን ነው የሚለውን ዋናው ምስጥር ማለት ነው። ስለዚህ ሴል ወላቸው ምን ይመስላል ከተባለ ግራም ፖዚቲቭ የሚባሉት ባክቴሪያዎች እዚህ ጋር አሁን ይሄንን ቴብል ኤቭሪቲንግ መያዝ አይጠበቅባችሁም። ከእናንተ የሚጠቅማችሁን ብቻ ልንገራችሁና እሱን ያዙልኝ። ግራም ፖዚቲቭ የሚባሉት ሴል ወላቸው ከፔፕታይዶ ግላይከን ነው የተሰራው። ግራም ፖዚቲቮችም ሴል ወላቸው ከፔፕታይዶ ግላይከን ነው የተሰራው። ልዩነቱ ምንድነው ከተባለ የግራም ፖዚቲቮቹ ፔፕታይዶ ግላይከን ወፍራም ሲሆን የግራም ኔጌቲቭ ፔፕታይዶ ግላይከን ቀጭን ነው። ሎክ ቀጭን ነው። ያ ብቻ አይደለም። ግራም ኔጌቲቭ ፔፕታይዶ ግላይከን ቀጭን ሆኖ ቀሪውን ፓርት በምን ተተካ ከተባለ በሊፖፖሊሳካራይድ ነው። እቺን መርሳት የለባችሁ። ሊፖፖሊሳካራይድ የሚባል ነገር ከፔፕታይዶ ግላይከኑ በላይ ከቨር አድርጎታል ማለት ነው። ምንን ማለት ነው? ይህንን ግራም ኔጌቲቭን በደንብ አድርጋችሁ መያዝ ያለባችሁ። ይህ ሊፖፖሊሳካራይድ አደገኛ ነው። ኢንዶቶክሲን እንለዋለን። አደገኛ ነው። ሊፖፖሊሳካራይዱ ብዙ በሽታ የሚያመጣውም ይሄ ነው። ከዛ በተጨማሪ መድኃኒት ለመስጠትም ያስቸግራል። ልክ ምን ብዬ ላስረዳቸው። አሁን አንዳንዴ አንድ ነገር በጩቢ መውጋት ከፈለጋችሁ ያ ነገር መወጋት አለበት አይደል? ምሳሌ አሁን ጩቢ ይዛችሁ ሄዳችሁ ይሄ ጉማሬ ታውቃላችሁ፣ ውሃ ውስጥ የሚኖረው በጣም ጠንካራ ነው ቆዳው። ምሳሌ እሱን በጩቢ ወጋለሁ ብትሉ አይወጋላችሁ፣ በጣም ጠንካራ ስለሆነ ነው፣ ወፍራም ስለሆነ። ልክ እንደዚህ ነው። እናንተም መድኃኒት አንቲባዮቲክስ ወስዳችሁ ባክቴሪያውን ወጋለሁ ብትሉ አይወጋም። ምን አይነት ባክቴሪያ? ግራም ኔጌቲቭ ባክቴሪያ። ምክንያቱም ሊፖፖሊሳካራይድ ስላለው አንደኛ አይወጋላችሁ፣ ሁለተኛ ሊፖፖሊሳካራይዱ በራሱ በሰውነታችን ላይ ሾክን ያስከትላል። ማለት በቃ አደገኛ ነው፣ እንደ መርዝ ሆኖ ቶክሲክ ነው ማለት። ቶክሲክ ማለት መርዝ ማለት ልክ ኢባብ ሲወጋን መርዝ አለ አይደል? ቪነም አለ መርዝ አለ። ልክ እንደዛ አይነት መርዝ ሆኖ ያገለግላል። ለዛ ይጎዳናል ማለት ነው። ሶ ሌስ ፔኔትሬተብል ነው፣ በቀላሉ ሊሰነጠቅም አይችልም። ሶ መያዝ ያለባችሁ ነገር ግራም ፖዚቲቮች ምንድን ነው ያላቸው ማለት ነው? ወፍራም የሆነ ፔፕታይዶ ግላይከን ሲኖራቸው፣ ግራም ኔጌቲቮች ደግሞ ቀጭን የሆነ ፔፕታይዶ ግላይከን አላቸው። ከዛ በተጨማሪ ሊፖፖሊሳካራይድ አላቸው የሚለውን ትይዙልኛላችሁ። ሌላኛው አምስቱ የግራም ስቴን መንገዶች ናቸው፣ ፕሮሲጀሮች እናያለን። ይሄ ያው ስፔሻሊ አሁን ለወደፊት እንዲተምራችሁ ማይክሮባዮሎጂስት የምትሆኑ ከሆነ ወይም ደግሞ ሜዲካል ላቦራቶሪ የምትማሩ ከሆነ በደንብ የምታውቁት አይነት ነገር ነው። አንድ ሰው ይሄ ግራም ስቴን የምንለው ምንድን ነው? በ1884 ላይ ሃንስ ግራም ክርስቲያን የተባለ ሳይንቲስት ምን አድርጓል ማለት ነው? ግራም ስቴንን ፎርም አድርጓል። ግራም ስቴንን ፎርም ሲያደርግልን በአምስት ስቴፖች ነው የሚደረጉት። መጀመሪያ ምን ታደርጋላችሁ? ባክቴሪያውን ትወስዳላችሁ። ባክቴሪያ እንዴት ይወሰዳል ከተባለ ከሰውነታችን፣ ምሳሌ ከሰውየው ከምራቅ ሊሆን ይችላል፣ ከአኬታው ሊሆን ይችላል፣ ከደሙ ሊሆን ይችላል፣ ከሽንቱ ሊሆን ይችላል። ትወስዳላችሁ ባክቴሪያውን። ከወሰዳችሁ በኋላ ስላይድ አለች አይደል? ማይክሮስኮፕ አይታችኋል ብዬ አስባለሁ። ትንሽ የመስታወት የምትመስል ነገር አለች። እሷ ላይ ምን እናስቀምጣለን? ያንን ደሙን ምናምን እናስቀምጣለን። ዘን ፊክስ እናደርጋለን። ፊክስ ለማድረግ በሂት ማለት ነው። ሂት ማለት በእሳት ማለት ልክ ምጣድ ላይ ስጋ አስቀምጣችሁ ከዛ በኋላ ጥዳችሁት ከዛ እሳት ላይ ብታስቀምጡት ወይም ደግሞ እሳት ላይ ብታቃጥሉት ምን ይሆናል? እዛው ጥብቅ ይላል፣ ይጣበቃል። ፊክስ ማድረግ፣ ሂትን በመጠቀም ፊክስ ማድረግ አንደኛው ስቴፕ ነው። ከዛ በምትቀጥሉ ሁለተኛው ስቴፕ ደግሞ ፕራይመሪ ስቴን ማድረግ ነው። ክሪስታል ቫዮሌት መስጠት። ይሄ ወሳኝ የሆነ ስቴፕ ነው። ክሪስታል ቫዮሌት ትደፉበታላችሁ ባክቴሪያውን ለመለየት ነው። ከደፋችሁበት በኋላ ደግሞ ከለር ሎከር ያስፈልገናል። ከለር ሎከር በማለት የምንጠራው ደግሞ ይህ አዮዲን ነው። አዮዲንን ትደፉበታላችሁ። ከዛ አዮዲን ስደፉበት ግራም ፖዚቲቭ ምን ብለናል? ግራም ፖዚቲቭ ወፍራም የሆነ ፔፕታይዶ ግላይከን ስላለው በሰፊው ምንን ይዛል ማለት ነው? ክሪስታል ቫዮሌት በደንብ አድርጎ ይዛል ማለት ነው። ግራም ኔጌቲቭ ግን ትንሽ የሆነች ብቻ ፔፕታይዶ ግላይከን ስላለው ብዙም ምንን አይዝም ማለት ነው። ፔፕታይዶ ምንድነው? ክሪስታል ቫዮሌትን አይዝም። ከዛ ጭምር ዲክላራይዝ ማጠብ ነው። ታጥቡታላችሁ። የሚታጠበው በአልኮል ወይም ደግሞ በአሲድ ነው። ትደፉበታላችሁ። አሲቶልን ነው ወይም አልኮልን ትደፉበታላችሁ። ስደፉበት ግራም ፖዚቲቭ በደንብ አድርጎ ይዞ ስለነበር አይለቅም። ከለሩን እዛው ፐርፕል ሆኖ ይቆያል። ግራም ኔጌቲቭ ግን ከለሩን ሎስ ያደርግና ከለርለስ ይሆናል። ሉክ በማይክሮስኮፕ እያያችሁ ነው። ከለርለስ ሲሆን ሲጠፋባችሁ እናንተ አታውቁም። ከለርለስ ከሆነ አለ ወይስ የለውም የሚለውን አታውቁም። አንዳንዴ አሁን አንድ ታማሚ ሲመጣ በአንድ ባክቴሪያ ብቻ ታሞ ላይ መጣ ይችላል። ብዙ ባክቴሪያ ታሞ ይመጣል እና እናንተ ግራም ፖዚቲቭም ግራም ኔጌቲቭም አሞት ሊሆን ይችላል። ስለዚህ መድኃኒት ሲሰጡት የሁለቱን መድኃኒት እንድትሰጡት በደንብ ማወቅ አለባቸው። አሁን ይህንን አልኮል ስደፉበት ግራም ኔጌቲቭ አይታይም፣ ይጠፋል ብለናል። ግራም ፖዚቲቭ ግን ፐርፕል ሆኖ ይታያቸዋል። ኦኬ በቃ ግራም ፖዚቲቭ ብቻ አለበት ብላችሁ ካከማችሁ ስህተት ናችሁ። ያ እንዳይሆን ምን ታደርጋላችሁ? ከለርለስ የሆነ እንትን ካለ ማይክሮ ኦርጋኒዝም ወይም ደግሞ ባክቴሪያ ግራም ኔጌቲቭ ባክቴሪያ መኖር አለመኖሩን ለማወቅ ሳፍራኒን አታረጋላችሁ። ሳፍራኒን ስታረጉ ሬድ ወይም ደግሞ ፒንክ የሆነ ከለር ይዛል። ምኑ ማለት ነው? ግራም ፖዚቲቭ። ስለዚህ አንዳንዴ ማይክሮስኮፕ ላይ ሲታዩ
ፒንክም ከለር ያለው ፐርፕልም ከለር ያለው አንድ ላይ ታያላችሁ። ይህ ማለት ይህ ፔሸንት ወይም ይህ ታማሚ የተጠቃው በግራም ፖዚቲቭም በግራም ኔጌቲቭ ባክቴሪያም ተጠቅቷል ብላችሁ መድኃኒትን ትሰጣላችሁ ማለት። መድኃኒቱም እንደዛ ነው የተዘጋጀው። ባይዘ መድኃኒቱ ራሱ ሲመርቱ ለግራም ፖዚቲቭ ለግራም ኔጌቲቭ ተብሎ ነው የሚመርቱት ማለት ነው። ያንን ነገር እንሰጣለን። አንቲባዮቲክስን ሪቫይዝ ማድረግ እንለዋለን። ሪቫይዝ ያደርጋችሁ መስጠት የምችሉበት መንገድ አለ። ባጭሩ ፐርፕል ከሆነ ግራም ፖዚቲቭ ነው፣ ፒንክ ከሆነ ግራም ኔጌቲቭ ነው። በዚህ ልክ ትሰራላችሁ ማለት ነው። ይህንን በቀላሉ ለመያዝ ያክል በቀላሉ ለመያዝ እንዳይረሳችሁ ፕሮሲጀሮቹን CIAS ብላችሁ ያዙ። CIA የሚባል የአሜሪካ እንትን እንዳለ ታውቃላችሁ፣ ድርጅት እንዳለ ሴንትራል ኢንቴሊጀንስ ኤጀንሲ የሚባል የአሜሪካ ድርጅት አለ። ይህ ማለት ሰላይ ማለት ነው። በእኛ ሀገር ሰላይ በማለት የምንጠራው ነው። CIA ብላችሁ ያዙ። C ማለት ክርስቲያን ቫዮሌት ነች። I ማለት አዮዲን ነው፣ ከለር ሎክ ለማድረግ የምንጠቀምባት ነች። A አልኮል ነው። S ሳፍራን ነው። CIAS ብላችሁ በዚህ ልክ ያዙት ማለት ነው። ይህንን መርሳት የለባችሁ። ፊክሴሽን መጀመሪያ ላይ መኖሩን አትርሱ። ሌላኛው እዚህ ላይ ያለው ምንድነው? ተርሞች ናቸው፣ ቃሎች ናቸው። ግራም ስቴን ማለት በግራም ስቴን ማድረግ ነው። ቅድም ያየ ነው። ግራም ስቴን ማለት ግራም ባክቴሪያን ይሄ ዲፈረንሻል ስቴን እንለዋለን። ሆስፒታል ላይ ሁሌ ቃሉን ምንጠቅ ዲፈረንሻል ስቴን ነው። ዲፈረንሻል ስቴን ተሰራለት እንዴ ስሩለት ምናምን ነው እያለን የምናወራው። ዲፈረንሻል ስቴን ነው የሚባለው፣ ግራም ስቴን አይባልም። ዲፈረንሻል ስቴን እያለን ነው የምናወራው፣ ምክንያቱም ግራም ፖዚቲቭ ኔጌቲቭ ስለሚለይልን ነው። ፔፕታይዶ ግላይከን ቅድም እንዳየ ነው። ፔፕታይዶ ግላይከን የሚሰራው ከናግና ከናም ነው። ከናግና ከናም ወይም ደግሞ ኤናስታይል ግሉኮሳማይን እና ኤናስታይል ሙራሚክ አሲድ ነው። አሚኖ አሲድም ሊሆን ይችላል። እናንተ ዋና ፎከስ ማድረግ ያለባችሁ ነገር ሴል ወል ከፔፕታይዶ ግላይከን ይሰራል ካለ በቂ ነው። ይሄ የባዮኬሚስትሪ ኮንሰፕት ነው። ለእናንተ ብዙም አይጠቅማቸው። ሮሉ ምንድነው? ጥቅሙ ምንድነው? ያው ቅድም እንዳልኳችሁ ላይክ ፔንሲሊን ድራጎች የሚመረቱት ይህ ፔፕታይዶ ግላይከንን ፎከስ በማድረግ ነው ማለት ነው። ከዛ በተጨማሪ ኢንዶቶክሲን ነው። የዛሬ የመጨረሻ የምናያት ኢንዶቶክሲን ነው። ቅድም ነግሬያችኋለሁ። ኢንዶቶክሲን ማለት ሊፖፖሊሳካራይድ ማለት ነው። በሌላ አባባል ሊፖፖሊሳካራይድ በጣም አደገኛ ነው ብያችሁ ነበረ፣ ታስታውሳላችሁ አይደል? ሊፖፖሊሳካራይድ በጣም አደገኛ ነው። ሊፖፖሊሳካራይድ ያላቸው ግራም ኔጌቲቭ የሆኑ ባክቴሪያዎች ናቸው። ለሰውነታችን አደጋ ሾክ ወይም ፊቨር ያስከትላሉ። ልክ ቶክሲክ ማለት አንድ ሰው በኢባብ ሲነደፍ የሆነ አላስፈላጊ የሆነ ስሜት ውስጥ ወይም ደግሞ ሂመም ውስጥ ልክ እንደሚገባው በዚህኛውም ሂመም እንዲገባው እንዲታመም የሚያደርጉት እነዚህ ኢንዶቶክሲክ የሆኑ ሊፖፖሊሳካራይዶች ናቸው ማለት ነው። ለዛሬ የነበረን ክላስ በዚህ እናቆማለን። እስከ መጨረሻው አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።